ይሄ ቄስ ስራ አይሰራም። ይሄ ቄስ አያርስም። ይሄ ቄስ አይቆፍርም። ይሄ ቄስ በህዝቡ ላይ ተጣብቆ እንደተዋን እየመጠመጠ ተስካር ይላል፣ 10 ይላል፣ 3ኛ ቀን ይላል፣ ሳልስት ይላል። የኛ እናትና አባት ሙተዋል። እኔ አሁን ይነገረኛል ሳልስቱ ነው፣ 7ኛ ነው፣ 40ው ነው፣ 80ው ነው፣ አመታቱ ነው፣ 7ኛ አመቱ ነው። ተመልከቱ። ካህናት ቀን እያበጁ ቀን እየቆጠሩ በማርያም ቀን ካረስክ መብረቅ ይመታል ይላል። ለምን? የማርያም ድግስ ጠላና ረቄ እንጀራና በግ አርደህ ያንተ ሸክመህ እንድትሄድ ነው። ይሄ ገልቶ አማራ መጥፋት አለበት። ማርያምን ነው የምላችሁ። መጥፋት ያለበት ህዝብ በኢየሱስ ስም ነው የምነግራችሁ። መጥፋት ያለበት ህዝብ አማራ ነው። ካህኑ አውቆ ጊዮርጊስ ነው ዛሬ ይለዋል። ስራ አይሰራም፣ አይታጨድም፣ አይታረስም፣ አይቆፈርም ይለዋል አማራ። አምኖበታል። ለ2000 ዓመት ይዞት መጥቷል። ለ3000 ዓመት አዎ ጊዮርጊስ ነው፣ ኃያሉ ሰማዕት ነው፣ ጊዮርጊስ ነው። ጊዮርጊስ ጊዮርጊስ ይለዋል። እዚያ ጋር በማይክ ያተሰብስቦ አሜን አሜን አሜን። ድሮን ይመተዋል። በአጋጣሚ ባለፈው አሉ የጊዮርጊስ ቀን ድሮን 150 ሰው መታ። ከዚያ አንድ እንደኔ የነቃ ሰው ለምንድን ነው ስለ ጊዮርጊስ እየተዘመረ ወንድሙ ሞታና አባቱና 2 ወንድሞቹ ሞቱ። አበደ። ጠመንጃውን አንስቶ 2ቱን ቄስ መተው በጥይት አቀጣው። ግር ብሎ ጠፋ። ቄሱ መቋሚያውን እየያዘ አንዳንዱም ደበሎውን እየያዘ ሻሹን እየጣለ ሻሹ ሲወልቅ አሉ ፎረፎር ስለያዛችሁ አይታጠቡ። ጠቅላላ መላጣ ጎጃም ውስጥ ነው የሆነ። 2ቱን ግንባር የተደየው ሲል ሲዞር መርጌታ ሁሉ የለም፣ ዲያቆን የለ፣ ምን የለ፣ ተንጫጭቶ ጠፋ። ልክ አርጋል